በዚህ ዝግጅት ስለ ባንኮቻችን አገልግሎት አሰጣጥ በዘርፉ ልምድ እውቀት ያላቸው በሳል ባለሙያዎችን አስተያየትና ትንታኔ ይዘን መጥተናል። ኢትዮጵያ ውስጥ ያሉት የንግድ ባንኮች ወደ ደንበኞቻቸው አፕሮች የሚያደርጉበት መንገድ ትክክል ነው ወይ? በየመንገዱ በየመንደሩ እየዞሩ አካውንት እንድንከፍት የሚጠይቁበት አግባብና አካውንቱን ከከፈትን በኋላ ለደንበኞቻቸው ለቆጣቢዎቻቸው የሚሰጡት ኦፈር ምን ይመስላል? ትክክል ነው ወይስ ምን ይጎድለዋል የሚለውን ጉዳይ እንመለከታለን። ስለ ብድራቸውም እንደዚሁ የሚሰጡት ብድር እንዴት ነው? ትክክል ነው ወይ? በዚህ ልክ መቀጠል አለባቸው ወይ? በተለይ አሁን ደግሞ የፋይናንሻል ላንድስኬፑን ለውጥ ተከትሎ ያካሄዳቸው የሚያዋጣቸው ይሆናል ወይስ ደግሞ አካሄዳቸውን እንዲለውጡ የሚያስገድድ ነባራዊ ሁኔታ ይፈጠራል የሚለውንም ጭምር እንመለከታለን። ሀገራችን ላይ በጣም ብዙ ነገሮች በእውቀት አይከወኑም። በነሲብ ሲከወኑ በምን ችግር አለው በነዘላልነት የሚሰሩ ብዙ ነገሮች እንዳሉ ሆነው ነገር ግን ደግሞ በተሰማሩበት ዘርፍ ጥንቅቅ ያለ እውቀት ያላቸው ጥሩ ባለሙያ ኢንተርናሽናሊ ኮምፒት ሊያደርጉ የሚችሉ ወይም ደግሞ በዓለም አቀፍ ደረጃም ኮምፒት ሊያደርጉ የሚችሉ ተወዳዳሪነት ያላቸው ጥሩ ባለሙያዎችም እንዳሉ መዘንጋት የለበትም እና እኔ አልፎ አልፎ በየዘርፉ ያሉ ጥሩ ባለሙያዎችን ያጋጥሙኛል። በጣም እንደዛ አይነት ሰዎች ቢበዙ መልካም ነው ብዬ እንድመኝ የሚያደርጉኝ ሰዎች አሉ። ከነዚህ ሰዎች ውስጥ አንዱን ነው እንግዲህ በፋይናንስ በታክስ ዙሪያ የማማከርና የኮንሰልተንሲ ስራ የሚሰራው አቶ ሚሊዮን ክብረት የተሰኘ ባለሙያን እይታና አስተያየት ነው ዛሬ ይዤላችሁ የመጣሁት ማለት ነው። እዚሁ ጋር ተያይዞ አቶ ሚሊዮን ክብረት በሜሪ ፖድካስት ላይ ቀርቦ ያጋራውን ሀሳብ ነው ከዛ ላይ ነው እንግዲህ ሀሳቡን ይዤው የመጣሁት ማለት ነው ለዛሬ ዝግጅታችን የሆነን ዘንድ። እዚሁ አጋጣሚ እንግዲህ ከዚሁ ጋር ያይዤ መናገር የምፈልገው ጉዳይ ሀገራችን ውስጥ በጣም አስተማሪ የሆነ ኮንተንት ከሚያቀርቡና በተለይ ቢዝነስ ውስጥ ንግድ ውስጥ ላሉ ሰዎች ለኢንተርፕረነሮች ወይም ለስራ ፈጣሪዎች የሚያግዝ በጣም ቫልዩብል የሆነ ዋጋ ያለው እሴት ያለው ይዘት ከሚያቀርቡት የሶሻል ሚዲያ ፕላትፎርም መካከል ሜሪ ፖድካስት አንዱ ነው ማለት ነው። ከዚህ ቫልዩብል ወይም ደግሞ እሴት ያለው ወርዝ ያለው ኮንተንት ከሚያቀርበው ቻናል ላይ ነው ይሄ ዛሬ ቀንጨብ አድርጌ ይዤላችሁ የመጣሁት ትምህርታዊ ዝግጅት። ሙሉ ቪዲዮውን እዛው ሜሪ ፖድካስት ላይ ገብታችሁ ሙሉ ማየት ትችላላችሁ። ለዛሬው እንግዲህ ስለ ባንኮቻችን አሰራር በተመለከተ ለቀረበላቸው ጥያቄ የሰጡትን ምላሽ ነው ይዘን የመጣ ነው። በቀጥታ ወደ ዋናው ፕሮግራም እንሂድ። ባንኮቻችን እንደ ሰርቫይቭ አድርጉ ስትለኝ ብዙዎቹ ያሉበትም ኢኮሲስተም አንድ አይነት ነው። ሌላው ቀርቶ በየመንደሩ ልክ እንደ ጎዳና እንትን እያሉ ካልከፈታችሁ ምናምን የሚሉ ባንኮች ነው አይደል በአብዛኞቹ ያሉ። እና አንዳንዴ ፒውር ቢዝነስ ፐርሰን እንኳ ይመጣና አሁን እኔ አንተ ፕሮፖዛል ላንተ ሳቀርብ ቢዝነስ ፐርሰን ከሆንኩ እኔ ይሄንን እፈልጋለሁ ብዬ ወደ ቤቴ አልሄድም። ቢዝነስ ፐርሰን ሙቹዋል ነው አይደል እንዴ? እኔ ይሄን አደርግልሃለሁ አንተ ይሄን ታደርግልኛለህ። በቃ ዛት ቴብሉ ላይ ማስቀምጠው ነገር አለ አንተ የምታስቀምጠው ነገር። ከዛ አሁን ብዙ ጊዜ የሚመጡ ባንኮች አሉ እኛ ቢሮ አካውንት ብትከፍቱ ጥሩ ነው፣ ጥሩ ፕሮፖዛል ነው። አሁን እኛ አካውንት ስንከፍት ዲፖዚት ስናደርግ የሆነ ነገር ቴብሉ ላይ ልናስቀምጥ ነው። ኢን ሪተርን ደግሞ ምንድን ነው የምናገኘው? ይዘውት የሚመጡ ነገር አካውንት ብትከፍቱ ሲኖት ቢዝነስ ላይክ ባንኮቻችን ሙቹዋል የሆነ የቢዝነስ ሪሌሽንሽፕ የሚባለውን ነገር ማወቅ መቻል አለባቸው። አንተን መጠው እንደዚህ ሲሉ አሁን ጥጋቡ እኔ ኤቢሲ የሚባል ባንክ ነኝ እኔ አካውንት ክፈት ብዬ ቁጭ አይደለም ጅል ካልሆንኩ በስተቀር ምልህ ምንድን ነው ለተወሰነ ጊዜ እንደዚህ ያርግ። ከዛ ደግሞ በደንብ አግሪመንት የተደገፈ የሆነ ጊዜ ይሄን ስታደርግ ደግሞ እንደዚህ አይነት ሎን በእንደዚህ አይነት ዲስካውንት ሬት ምናምን እሰጥሃለሁ። ዚስ ኢዝ ቢዝነስ። ያ ደግሞ አይረን ክላድ የሆነ አግሪመንት ከሆነ ዋይናት ይሄ ቢዝነስ ይባላል እንጂ እንደዛ አይነት የጅልነት ነው የምለው አይነት ነገር እንትናና ብዙዎቹ በዚህ ስለሚሄዱ ቅድም ካልከው ካነሳው ነገር ጋር አብሮ ይሄዳል። ሁሉም በዚህ ሰርቫይቭ ስለሚያደርጉ ሌላ ሰው ስለሌለ ሰርቫይቭ ያደርጋሉ። ግን ግሎባሊ እንትን የሚያደርጉ ኢቭን ሌላው ቀርቶ ብዙ እንኳ ሳንሄድ ናይሮቢ እዚህ አካባቢ እንኳ ስንሄድ ባንኮቹ አፕሮች ያደርጋሉ። ሚቲንግ የቢዝነስ ዲል ነው የሚሰጡ። እናንተ እንደዚህ ታደርጋላችሁ፣ እኛ ደግሞ እንደዚህ እናደርግላቸዋለን። አንተም ታነባዋለህ ዲሉ፣ እነሱ ከዛ ኔጎሽት ታደርጋለህ፣ ሳይን ታደርጋለህ። ዚህ ዘ ወይ ቢዝነስ ቢንግ ዳን እና እስከዛሬ ሰርቫይቭ ያደርጉት አንድ አይነት ስለሆኑ ነው። ሌሎቹ ይመጣሉ። ሲመጡ ኢቭን ከሌላው ቀርቶ ፍሬሽ ግራጁዌቶችን ሁሉ ሊያሳድዱ ይችላሉ። እናንተ ቤት ያስፈልጋቸዋል፣ መኪና ያስፈልጋቸዋል፣ እንደዚህ እንትናላችሁ፣ እንደዚህ ታደርጉልናላችሁ፣ እኛ ደግሞ እንደዚህ እናደርጋለን የሚሉ ሰዎች ይመጣሉ። እንደዛ ሲመጡ የዛኔ ነገሩ ይቀየራል ማለት ነው። ሶ ሆነስትሊ ስፒኪንግ ብዙዎቹ ባንኮቻችን በጣም ትራዲሽናል ናቸው። አንዳንድ አፕሮቻቸው ቱ ዘ ኤክስቴንት የሚያሳፍርም አፕሮች አላቸው። የሚያሳፍር አፕሮች ዝም ብሎ እንትን የሚል ትልቅ የምታከብረው ባንክ መንገድ ላይ እንደዚህ አካውንት ክፈት ምናምን። ሆነስትሊ ባንክ ሲባል የመጀመሪያው ነገር ገንዘብ ግን ባደራ የሚያስቀምጥ ስለሆነ ፕሬስቲጂየስ ነው አይደል? የሚከበር ኢንስቲትዩሽን ነው።
በየትኛውም ሀገር እና the way they are approaching should be ይሄ መቀየር መቻል አለባቸው። ሌላው ቀርቶ ሰውን እንትን ሲያደርጉ እንኳን ማጥናት እንኳን አለባቸው። ስላንተ ባክግራውንድ ምንጭ ምንድነው እንዴት ነው። ከዛ ውጭ በተጨማሪ ደግሞ ኮንሰልት ማድረግ መቻል አለባቸው። አሁን በጣም ትላልቅ ኢኮኖሚስቶች ትላልቅ ኮንሰልታንቶች ብዙ ቦታ ብዙ ሀገር ባንኮች ጋር የሚቀጠሩት ምክንያቱም እንደዛ አይነት ካሊበር ያለው ሰው ያስፈልጋቸዋል። እና እንደ ብዙ ጊዜ የሚባል ነገር አለ እኛ ሀገር እንግዲህ ባንክኛ ስናቀው ዲፖዚት ታደርጋለህ ኢንተረስት እዛ ላይ ይታሰባል ምናምን። ይሄ ከሆነ honestly do you even need ትምህርት ትንሽ ትምህርት ነው እኮ የሚያስፈልገው መቀበልና ኢንተረስት ሬት ካልኩሌት ማድረግ ከሆነ ኢንተረስት ሬቱን ቻርጅ ማሽንም ካልኩሌት ያደርገዋል በካልኩሌትም ማድረግ ትችላለህ። ኢፍስ ባንኪንግ ማለት ይሄ ከሆነ you don't even need education አይደል? ይሄ የሚያሳየን ባንክ ሶፊስቲኬትድ ነው። የባንክ ደግሞ ለኢኮኖሚው ዋና ፒላር ነው። ሶ ከዚህ የተሻለ ኢንቴሌክቹዋል ነገር መኖር አለበት ብለን እናስባለን አይደል? እውነትም አለ። ሶ ያንን ኢንቴሌክቹዋል ካሊበር መጠቀም መቻል አለባቸው። እና ባንክ ደግሞ ትልቁ ነገር የባንኮች ኢቭን ባንኮቹ ለዚህ ሴክተር እሰጣለሁና ለዚህ ሴክተር ሎን አልሰጥም ማለታቸው ኢኮኖሚውን ጋይድ ያደርገዋል። የሚያበረታቱ ሴክተር አለ። ስለዚህ ለሚያበረታቱ ሴክተር ማለት መቻል አለባቸው። አሁን ብዙ ቦታ እንግዲህ የኛ ካምፓኒ 169 ሀገር አካባቢ እንትን አለው። ብዙ ቦታ እኛ የምናየው እኔ ለአንተ ሎን ሳበድርህ ኦልሞስት አንተ ፋውንደሩ ከሆንክ እና ማኔጀሩ ከሆንክ ካንተ እኩል ቢዝነሱን አውቀዋለሁ። ለምሳሌ እኔ የሰጠሁህ የሆነ ማሽነሪ ለመግዛት ከሆነና አንተ ፐርሰናል ካር ከገዛ አውቀዋለሁ። ምክንያቱም ቅርብ ነኝ። ዜን እንትኑን አሁን ብዙ ጊዜ እኛ የተለመደው እንትን ኮላተራል እንይዛለን። ኮላተራሉን አስተማማኝ እናደርገዋለን። ኮላተራል የሚባለው ነገር የመጨረሻ አማራጭ ነው እንጂ የኔ ዓላማ ለአንተ ብድር ስሰጥ ያንተን ቤት የመሸጥ ዓላማ ይዤ አይደለም የተነሳሁት። ዓላማ አይደለም። አማራጭ ካጣው ግን ምን ማድረግ እችላለሁ? መችስ እያዘንኩ ልሸጠው እችላለሁ። ሶ የመጀመሪያው ትልቁ ነገር ያንተን ቢዝነስ ካንተ እኩል አውቄ እና አንዳንዴም እየረዳው ያንተን ቢዝነስ ማሳደግና ከዛ ኮሌክት ማድረግ ነው ዓላማዬ። ሶ በደንብ አድርጎ ያውቁታል ስራቸውን። ልትሸውዳቸው አትችልም። ለማሽነሪ ብለህ ቤት ልትገዛ አትችልም። ምክንያቱም ትራንዛክሽኑን ያውቁታል። በዛ ደረጃ ነው። አሁን ብዙ ጊዜ አይተናል። በተለይ ባለፉት 10-20 ዓመታት ለእርሻ ብሎ ይወስዳሉ፣ ከዛ መኪና ይገዙበታል፣ ከዛ ቤት ይገዙበታል ምናምን። እንደዚህ ሲባል እናንተ የት ነበራችሁ ነው የምላቸው እኔ ባንኮች ማለት ይሄ ሁሉ ሲሰራ ባንክ እኮ የዘ ፓርትነር አይደል? የቢዝነስ ፓርትነር ነው። ዴይ ቱ ዴይ ካለፈ በኋላ አይደለም ያን ነገር ማወቅ መቻል ያለባችሁ፣ ገና መጀመሪያ ነው። እና የማሽነሪውን 30 ሚሊዮን ቤት ወይም መኪና ሲገዛበት እናንተ የት ነበራችሁ ያሰኛል አይደል? ክሎዝሊ ኮንትሮል ማድረግ መቻል። እንደዛ በማድረግ ማንን ነው የሚጠቅሙት? ድርጅቶችን ነው የሚጠቅማቸው። ምክንያቱም ለታሰበለት ነገር ያውላል ማለት ነው። ስለዚህ ባንኮቹ ለኢኮኖሚው እጅግ በጣም ትልቅ አስተዋጽኦ ያደርጋሉ ፕሮፐርሊ በሰሩ ቁጥር እንጂ ማበደርና ኢንተረስት ሬት ካልኩሌት ማድረግ ያን ያክል በትምህርትም በለው በምን ሶፊስቲኬሽን ያስፈልገው። ስለዚህ የሚገባን ነገር ምንድነው? ከዛ የበለጠ ተልእኮም አላቸው ስራም አላቸው ብለን ነው የምንገምተው። ሶ ሆፕፉሊ እስከዛሬ በተቻለ መጠን ሰፖርት ያደረጉት ኢኮኖሚ አለ። ግን አሁን ደግሞ ዊዝ ሊበራላይዜሽን ቅድም እንዳልነው ኮምፒቲሽኑ የሚያስተምራቸው ነገር አለ ብለን ተስፋ እናደርጋለን። ሶ በዛ ኮምፒቲሽን ሰርቫይቭ የሚያደርጉ አሉ፣ የሚሞቱም ሊኖሩ ይችላሉ፣ ኮንሶሊዴት የሚያደርጉ ሊኖሩ ይችላሉ። ግን ትልቁ ነገር ግን ከዓለም አሰራር ደግሞ እኛ እናተርፋለን። በመቀጠልም የሜሪ ፖድካስት አዘጋጆች ለአቶ ሚሊዮን ያቀረቡ ጥያቄ ከባንኮቻችን ብድር ጋር ተያይዞ የቀረበ ጥያቄ ነው። ባንኮቻችን የሚያበድሩበት የወለድ ምጣኔ ፌር ነው ወይ የሚል ጥያቄ ነበርና ለዚህም ጥያቄ የሰጠው ማብራሪያ እንደሚከተለው አቀርበዋለሁ። እስከዛሬ ላለፉት ብዙ ዓመታት የኢትዮጵያ ኢንፍሌሽን 20% 35% ደርሶ ነበር አይደል? 35% ኢንፍሌሽን ደርሶ በ15 እና በ20 በ18% መበደር ማለት you don't even need to do a business ማለት ቢዝነስማን መሆን የለብህም። እንደምንም ብለህ ብድር ካገኘ የሆነ እቃ ከገዛህ ከዛ ከሸጥከው አትራፊ ትሆናለህ። ምክንያቱም በኔጌቲቭ ኢንተረስት ሬት ነው እየተበደርክ ያለው። ኔጌቲቭ ኢንተረስት ሬት ጀስት ብድር ማግኘት በራሱ ፕሮፊቴብል ያደርጋል። ብድር ማግኘት በራሱ ሶ ብዙ ሰው አይታችሁ እንደሆነ ብድር አገኘ ማለት ኦልሞስት ቁብ ደረሰኝ እንደዚህ አይነት የማይመለስ አይነት ገንዘብ ደረሰኝ ኢን ኢፌክት ቱ ቢ ሆነስት ሰም ሶርት ኦፍ የማይመለስ ገንዘብ ነበር። አትመልሰውም የወሰድከው ገንዘብ እና ኢንፍሌሽኑ በጣም እየሄደ በወደ ቁጥር የወሰድከው ብድር በቁጥር ተርም ብትመልሰውም ኢን ሪያሊቲ ግን አልመለስከው። አሁን አንዳንድ በጣም ሃይፐር ኢንፍሌሽን የሆነባቸው ሰዎች የሆነ ሀገሮች አሉ። በሎካል ከረንሲ የተበደሩ ሰዎች ከሆነ ጊዜ በኋላ በጣም ሃይፐር ኢንፍሌሽኑ እንትን ብሎ በዛው በሎካል ከረንሲ ሲመልሱ ኦልሞስት ሰዎቹ የተበደሩትን ገንዘብ አልመለሱ ማለት ይችላል። እና ያ ነበረ እስከዛሬ ዘፋክት ዛት እንደምንም ብለህ
ብድሩን ማግኘት ማለት በራሱ ፕሮፊታብል ነበር፣ ምክንያቱም ኔጌቲቭ ኢንተረስት ስለነበር። አሁን ባለፉት እንግዲህ አስተውላችሁ ከሆነ ኢንተረስት ሬቱ በጣም እየወረደ በቅርብ 11% አካባቢ ደርሷል። 11% ነው ብድሩ ኢንተረስት ሬቱ ኢንፍሌሽኑ። ኢንተረስት ሬቱ አሁን 20 አካባቢ ደርሷል፣ ፖዚቲቭ ነው። አሁን በ20% መበደር ማለት ኢንፍሌሽኑ እዛ ላይ ሆኖ ከባድ ነው። በነገራችን ላይ የ20% ኢንፍሌሽን ኢንተረስት ሬት የክሬዲት ካርድ ኢንተረስት ሬት እንደማለት ነው። የክሬዲት ካርድ ኢንተረስት ሬት ማለት ኦልሞስት ፔናልቲ ነው እንጂ ስኖት ኢቭን ኢንተረስት። እንግዲህ የክሬዲት ካርድ ኢንተረስት ሬት 20% የሆነው ኢንተረስቱ 1 እና 2% በሆነበት ሀገር ነው፣ 3% በሆነበት ሀገር ነው 20% የሚያስከፍሉ። ያ ማለት ስኖት ኢንተረስት ፔናልቲ እንደማለት ነው። ሶ በዛኛው ማይንድሴት ሄደህ እንደው በጣም ተሯሩጠህ ብድር አገኘህ እና በቃ ከዛ ጨፈርክ ማለት አለቀልህ ማለት ነው፣ ተጎዳ ማለት። ሶ በዛ ሜንታሊቲ አሁን ያለው ትልቁ ችግር ምንድነው? ያንን የቺፕ ቦሮዊንግ ኦልሞስት በኔጌቲቭ ኢንተረስት ሬት ቦሮዊንግ ማይንድሴት ይዘህ በጣም ብድር ለመበደር ፈልገህ ስታገኝ ደግሞ በጣም ደስ ብሎህ ብድሩ እንደዛ ካደረግከው እንደ ድሮ ካደረግከው ብድሩን ያለመክፈል ፕሮባቢሊቲ በጣም ሀይ ነው። አሁንም ደግሞ አለው 20% ኢንተረስት ሬት በጣም ብዙ ነው። ለምሳሌ አሁን 11 አካባቢ ነን፣ ወደ 10 ሊወርድ ይችላል። 20 ከሆነ ኔት አትሊስት 10% እንትናል። ስለዚህ ሶሊድ የሆነ ቢዝነስ ፕሮፊታብል የሆነ ሶሊድ ቢዝነስ ውስጥ ካልሆንክ ዘን ዩ ዊል ቢ ኢን ፕሮብለም። ሶ ይሄ ጥንቃቄ ያስፈልጋል። እንደምንም ኮላተራል አለኝ ብለህ እንትን ካልክ መጀመሪያ አሁን ብዙ ጊዜ ቢዝነስ ፕላን ሰዎች ለመበደር ያስጠናሉ አይደል? በአብዛኛው ቢዝነስ ፕላኑ ለፋይናንሲንግ ፐርፐዝ ነው። ግን አሁንም አንተርፕረነሮች የሚበደሩ ሰዎች ያ የሚሰራው ቢዝነስ ፕላን ወይም ፊዚቢሊቲ ስተዲ ከባንኩ የበለጠ ሰዎቹን ማገልገል መቻል አለበት። በደንብ አድርጎ ማጤን መቻል አለባቸው። ይሄ ቢዝነስ ፕላን የተሰራው ፕሮፐርሊ ነው። በዚህ ቢዝነስ ፕላን መሰረት ድርጅቱ ያተርፋል አያተርፍም? ካላተረፈ ይቅርብኝ፣ ባንኩ እባክህ ውሰድ ሲልህ ኖ አታነካኩኝ፣ ይቅርብኝ፣ እኔን መጥፎ ነገር ውስጥ እየጨመራችሁ ነው ማለት መቻል አለብህ። አሁን በቅርብ እንግዲህ ያው የቢዝነስ ኮሚኒቲ አካል እንደመሆናችን በቅርብ እንደምናየው አሁንም ቦሮዊንግን ወይም ብድርን በጣም ትልቅ መልካም አጋጣሚ አድርጎ የማየት ነገር አለ። ብድር መልካም አጋጣሚ የሚሆነው ያንን ብድር የሚከፍል ፕሮፊታብል የሆነ ቬንቸር ሲሆን ነው። ያለዛ መጥፎ አጋጣሚ ነው ብድር። በቅርብ አንድ ከውጭ ኢንቨስተሮች መጥተው ነበረ እኛ ቢሮ እና ፓርትሊ ይሄን ያክል ኤኩዊቲ ወይም ካፒታል ማምጣት እንፈልጋለን፣ ፓርትሊ ደግሞ ከሎካል ባንኮች መበደር እንፈልጋለን። ግን የሎካል ባንኮች የብድር ሬት ስንት ነው አሉኝ። ኦልሞስት 20% አካባቢ ነው ስላቸው እየዋሸህ ነው አሉኝ። አውትራይት ነው ያሉት። እንደዚህ ልናምንህ አንችልም፣ ምክንያቱም 20% የሚባል ኢንተረስት ሬት የለም ነው ያሉት። ላወቀው ሰው ኢንተረስት ሬት ኮምፓውንድ ነው የሚያደርገው አይደል? የኮምፓውንድ ኢንተረስት ሬት የገባው ሰው አንደኛው እኮ የዓለማችን አንደኛው ማጂክ የሚባለው ኮምፓውንዲንግ ነው። ማጂክ ነው የሚባለው ምክንያቱም እንዴት አድርጎ እንደሚባዛ ታውቀው። ስታስቀምጥም እንደዛው ነው፣ ስትወስድም እንደዛው ነው። እና በ20% እንትን ወስደ የሆነ በ3 በ4 ዓመት ውስጥ ደብል ትሪፕል ምናምን እያደረግ እንደ ይሄ ሁሉ ተበድር ያለው ወይ ነው የምትለው። እንትኑን ብትሰራው ፋይናንሻል ሞዴሉን ብትሰራው ያስፈራሃል። ሞዴሉ ራሱ ይነግራል እንዴት አድርጎ ኮምፓውንድ እንደሚያደርግ። የሚያስፈራ ነገር ነው። የሚያስፈራ ነገር መሆኑ ለምን ይጠቅማል? በጥንቃቄ የምንፈልገውን ነገር ወይ ሀብ ቱ ቢ በጣም ቢዝነስ ሪስክ አለው ያሰብከው ላይሆን ይችላል። ስቲል ግን ሪዝነብል አሹራንስ ያስፈልግሃል ያ ነገር ፕሮፊቴብል እና የሚመለስ መሆኑ። ያለዛ ያለህን ነገር ምክንያቱም ሁሌም ኮላተራል አለ ያለህን ነገር ልታጣ ትችላለህ። እና እውነት ያስፈልገኛል ወይ? ሁሌ ደግሞ ባንክ ብድር እኮ የግዴታ አይደለም አይደል? የተለያዩ ፓርትነር ማምጣት አለ። አሁን ደግሞ ካፒታል ማርኬቱ መጥቷል። ከዛም ከተለያዩ ነገሮች አሉ እና ብድሩ በእውነት ያስፈልገኛል ወይ ያስፈልገኝም የሚለው ትክክለኛ ካልኩሌሽን አሁን ነው። እንዲያውም ትክክለኛ ሴፎ እንግዲህ ወደ ኋላ ልንመጣበት እንችላለን። የሴፎ ጉዳይም የሚመጣው እዚህ ላይ ነው። ምክንያቱም ሴፎ ቶታሊ ሚስ አንደርስቱድ ቶታሊ ምንም አንደርሬትድ የሆነ ፖዚሽን ማለት ሴፎ ነው። ኢትስ አ ቢግ ፖዚሽን፣ ኢትስ አ ላይፍ ሴቨር። የአንድ ካምፓኒ ባላደራ ላይፍ ሴቨር ጠባቂ ማለት ሴፎ ነው። ካምፓኒውን የሚጠብቅ ካምፓኒውን እየጠበቀ የሚያሳድግ ከመጥፎ ነገሮች ሁሉ የሚከላከል ከሪስክ የሚከላከል ትልቅ ፖዚሽን ነው ሴፎ። በኋላ ልመጣበት እንችላል። እና ያ ሁሉ ሰው ያን አይነት ሰው ደግፎህ ነው ሎን መውሰድ ያለብህ። ያለዛ እርግጠኛ ባልሆንክበት ሎን ወሰድክ ማለት ዛሬ ልነግርህ እችላለሁ ዩል ቢ ባንክራፕት ያለን ነገር ታጣል። ውድ ቤተሰቦቼ የዛሬው ዝግጅታችን የሰማችሁትን ይመስል ነበር። በቀጣይ መሰል ፕሮግራሞችን አዘጋጅቼ እስከመመለስ ድረስ ሁላችሁም በያላችሁበት ሰላም ሆኑ። መልካም ቆይታ ይሆንላችሁ። አዳዲስ ከሆናችሁ የመቅረዝ ሚዲያን ሰብስክራይብ አድርጋችሁ ቤተሰብ ሆኑ። ሀሳብ፣ አስተያየት፣ ጥያቄም ካላችሁ ይህንኑ በኮሜንት መስጫ ሳጥኑ ላይ መጻፍ ትችላላችሁ ማለት ነው። ለእኛም እንደ ግብዓት ተጠቅመን ቀጣይ ዝግጅቶቻችን ላይ አካተን የምናቀርበው ይሆናል። ለምታቀርቡልን ሀሳብ አስተያየት
አስተያየትና ጥያቄ እንደ ምላሽ የሆናችሁ ዘንድ ማለት ነው። በተረፈ መልካም ጊዜ ይሆንላችሁ።